ሄሎ ቤተሰብ የወር ወጫችሁን ባንድ ትሬድ ወይም ባንድ ቀን ትሬድ ማግኘት ይሄ የሚቀጥለው ዙር ያዘጋጀነው ቡት ካምፕ መሪ ቃል ነው ማለት ነው። ይሄንን ህልም ዛሬ ልናሳካው እንችላለን፣ የዛሬ 3 ወር ወይም የዛሬ ዓመት ልናሳካው እንችላለን። ነገር ግን ትሬዲንግ ውስጥ ከገባን በኋላ እንደ ተቀጣሪ ሰራተኛ ልናስብ አንችልም። ዌልዚ አኩሙሌት ለማድረግ እንጂ የሆነች መኖሪያ ገንዘብ ለማግኘት ትሬዲንግ ልንጠቀምበት ከባድ ነው። በጣም ጫና ያለበት ፕሬሸር ያለበት ስራ ነው። ትሬዲንግን ስንሰራ በሎንግ ተርም ቢሆን ፋይናንሻል ፍሪደም ታይም ፍሪደም ለማግኘት ነው። አስቡት፣ ጠዋት ተነስታችሁ አንድ ቆንጆ ሴታፕ አግኝታችሁ እሱ ትሬድ ዊን ካደረገ የወር ወጫችሁን የሚበልጥ ገቢ የሚሰጣችሁ ከሆነ ወይም ደግሞ እንደዚህ አይነት ቀናት በወር ውስጥ 3-4 ቀናትን ቆንጆ ትሬዶችን በመውሰድ ትሬድ የምታደርጉ ከሆነ ሃው ማች ፍሪደም እንደሚሰማችሁ አሳቡት ፋይናንሻሊ። ምክንያቱም የአንድ ቀን ትሬዳችሁ የሚያስጨንቋቸውን ፋይናንሻል ስትረሶች፣ የቤት ኪራይ፣ ሰራተኛ ደሞዝ፣ የቢሮ ኪራይ፣ የትምህርት ቤት የልጆች ዋቴቨር የምትሏቸው ወጪዎች በሙሉ ተሰብስበው በአንድ ትሬድ የሚመጣ ገንዘብ ከሆነ ትሬዲንግ በእርግጥም ህይወታችሁን አቅልሎላችኋል፣ ፍሪደም ሰጥቷችኋል ማለት ነው። ኦፍ ኮርስ በጣም ብዙ ወጣቶች ከዚህ አልፈው አይተው የማያውቁት ከፍታ ላይ ደርሰዋል። ስፖርት ካሮች ገዝተዋል፣ ማንሽኖችን፣ በጣም ብዙ ነገር አፍሪካ ውስጥ እዚሁ የኛም ሀገር ኢትዮጵያዊ ወጣቶች ብዙ አሳክተውታል። እኔ አሁን የምነግራችሁ ነገር ብዙ ጊዜ ያደረኩት ነገር ነው፣ ግን ኦኬዥናሊ የምናደርገው ነገር ሳይሆን ብዙ ወጣቶች ግብ አድርገው ቢያስቀምጡት ሞቲቬት ያደርጋቸዋል። ለዚህ ውስጥ ለምትሰቃዩት ስቃይ ትርጉም ይሰጠዋል ብዬ ስላሰብኩኝ ይህንን ለግሌ ያጠቀምኩበት ያለው ሞቲቬት የሚያደርገኝን ግብ የመሪ ቃሉ አድርጌያለሁ ማለት ነው። በዚህ ቡት ካምፕ ላይ ዋናው ዓላማው ምንድነው የሚለውን ነገር ስናይ 3 ነገሮችን እናሳካለን። ነምበር 1 የሚመጣው ከፊታችን አዲስ ዓመት ነው። ለዚህ አዲስ ዓመት ትሬዲንጉ ላይ ያለን ሰዎች የመጀመሪያው ነገር ካፒታላችንን ማሳደግ አለብን። ካፒታላችን የምናሳድግባቸው የቻሌንጅ እና የኮፒ ትሬድ አለን። ስለዚህ በእነዚህ በሁለቱ አብረን ትሬድ ስለምናደርግ ገንዘብ ስለምንሰራ ካፒታላችን ያድጋል ማለት ነው። አንድ ሁለተኛ ደግሞ ይሄ አሁን ያልኳችሁን በአንድ ትሬድ የወር ወጫችሁን መሸፈን የሚለውን ገና ስትሰሙት ለመጀመሪያ ጊዜ የማይመስል ነገር ሊሆናችሁ ይችላል። ለኔ በእርግጥ ይሄ በጣም ተራ የሚባል ግብ ነው፣ ወይም ደግሞ በቀላሉ ልታሳኩት የምትችሉት በቅርብ ወራት በጥቂት ወራት ውስጥ ልታሳኩ የምትችሉት ልደርሱበት የምትችሉት አቴነብል የሆነ ግብ ነው። ግን ለብዙ ሰዎች ከአመለካከት አንጻር ትሬዲንግ ውስጥ ሆነው በጣም ብዙ ለትሬዲንግ እንቅፋት የሚሆን አመለካከት ነው አእምሯቸው ውስጥ አጭቀው የሚዞሩት። ኦነ ከለኮ ትሬዲንግ የተሳካላቸው አይቢ እየሸጡ ነው ወይም እንደዚህ ኮርስ እየሸጡ ነው ምናምን ብለው ነው የሚያስቡት። አክቹአሊ እነሱ ትሬድ አድርገን ገንዘብ እንሰራለን ብለው ዲፕ ዳውን አያምኑ። ያ ነገ ትሬዲንግ ውስጥ ረጅም ጊዜ ያለ ስኬት እንዲቆዩ የሚያደርጋቸው ነገር ነው። በእርግጥም ትሬድ አድርገው ገንዘብ እየሰሩ ያሉ ብዙ ሰዎች አሉ። እናንተ ምናልባት አንድ ትሬድ ወስዳችሁ $15 ላይ $100 ሰርታችሁ ሊሆን ይችላል። እኛ ቲም ውስጥ በጣም ብዙ ልጆች እንደዛ አይነት ታሪክ አሳይተውናል። ከዚህ በፊት ብዙ ጊዜ ሼር አድርጌያቸዋለሁ። $15 ላይ ትሬድ አድርጎ $700 ያደረገ አሚር የሚባል ዱባይ ያለ ልጅ፣ ከ$100 ተነስተን ቻሌንጅ በነበረን የዛሬ ዓመት የነበረውን ቻሌንጅ አይፎን ፕሮ ማክሱን የበላው ልጅ $7,000 ምናምን ዊዝድሮ አድርጓል። በጣም ብዙ እሱ ለዛውም ታሪኩን ሲያካፍለን $23,000 ድረስ ከዚህ በፊት እንደሰራ ነግሮን ነበር። በጣም ብዙ ሰው አሳክተውታል። እኔም በግሌ እውነት ለመናገር ብዙ ጊዜ ካፒታል ቢልድ ማድረግ ችያለሁ። የሆኑ ዕዳዎችን፣ ወጪዎችን፣ ክፍያዎችን መክፈል ችያለሁ። ትሬድ አድርጌ በአንድ ቀን በሰራው ትሬድ ማለት ነው። በረጅም ርቀት ኦፍ ኮርስ ይቻላል፣ ግን አንድ ትሬዳችሁ ላይ የወር ወጫችሁን የሚሸፍን ገቢ ማግኘት ኢትስ ፖሲብል ኢትስ ዱዌብል የሆነ ነገር ነው። እና ይሄንን አመለካከት ሰዎች እንዲቀበሉ፣ እንዲያምኑ፣ እምነታቸውን እንዲያስተካክሉ፣ ለስኬት የሚረዳቸው እምነት እንዲገነቡ የስነ ልቦናና የሳይኮሎጂ መነቃቃቶችን እናገኛለን። እኔ ብቻ ሳልሆን ሌሎች ተጋባዥ እንግዶች በዚህ ጉዳይ ላይ ሞቲቬት እንድናደርግ አመለካከታችንን የሰብኮንሽስ ማይንዳችንን ለምንፈልገው ዓላማ እንድንጠቀምበት የሚያደርግ ስልጠናዎች እንወስዳለን። በዚህ 2 ወር ጊዜ ውስጥ በዚህ 6 ሳምንት ጊዜ ውስጥ ማለት ነው። በሶስተኛ ደረጃ ደግሞ ስኪላችንን እንገነባለን። ትሬዶችን እንዴት ምርጥ ሴታፖችን እንዴት አይደንቲፋይ እንደምናደርግ፣ ትሬድ ማኔጅመንትን እንዴት እንደምናደርግ፣ ሪስካችን እንዴት ማኔጅ እንደምናደርግ፣ እንዴት አድርገን በትንሽ የትሬድ ግባችን እንደምናሳካ እናያለን። ባይ ዘ ዌይ $100ን $5,000 ለማድረስ የሚያስፈልገን 30 ዊኒንግ ትሬድ ብቻ ነው። 20% እንትን ያደርጋል። ዝርዝሩን ቀጣይ ቪዲዮ ላይ እሰራላችኋለሁ። በተግባር ደግሞ አብራችሁን ትቀጥላላችሁ ማለት ነው። ስለዚህ የዚህ የቻሌንጁ ዓላማ አዲሱን ዓመት ስንቀበል ኢሞሽናሊ ሳይኮሎጂካሊ ጠንካራ ሆነን ካፒታላችን አድጎ ቴክኒካሊ ደግሞ ብቃታችን ጨምሮ የምናድግበት ነው የሚሆነው። እዚህ ቡት ካምፕ ላይ የሚሳተፉ ሰዎች በሙሉ 2016 በሁሉም አቅጣጫ እንደየጥረታቸው ጠንክረው ተሽለው ነው የሚገኙት ማለት ነው። እናንተም ይህን ቡት ካምፕ ተካፈሉ። ቡት ካምፑን ለመካፈት ምን ያስፈልጋል፣ ዝርዝር እያንዳንዱ ጉዳዮች እንዴት ነው የምናደርገው የሚለው በቀጣይ ቪዲዮዎች አብራራላችኋለሁ። ታንኪዩ